ይህ ታሪክ የስልጣን የጥልቁ ሀብትና የሰው ልጅ የሞራል ዝቅጠት በዝግጅት ተቀናጅተው የሚታዩበት በመጨረሻም በታላቅ ውድቀት የሚደመደም እውነተኛ የዘመናችን ትራጀዲ ነው። እንደ አንድ ፕሮፌሽናል ዘጋቢ የጄፍሪ ኤፕስታይን ዓለም ከመሰረቱ ጀምሮ እስከ መጨረሻው የቅሌት ማዕበል ድረስ እንደዚህ እንነግራቸዋለን። በኒውዮርክ ሰማይ ጠቀስ ህንፃዎችና በካሪቢያን የባህር ዳርቻዎች መካከል አንዱን ዓለም ከሌላው ዓለም የሚያገናኝ አንድ ሚስጥራዊ ሰው ነበረ፣ ጄፍሪ ኤፕስታይን። እርሱ ተራ ቢሊዮነር አልነበረም። እርሱ የዓለማችንን ሀያላን ድብቅ ፍላጎት የሚያረካ፣ ስማቸውን በክብር የሚያስጠራ፣ በስተጀርባ ግን ህይወትን የሚያመክን የሸረሪት ድር እየዘረጋ ሰው ነበረም። የጥቁሩ መዝገብ ባለቤት ማን ነበር ለመሆኑ? መነሻውስ የሚለውን ፈትሸነዋል። ጄፍሪ ኤፕስታይን የኮሌጅ ትምህርቱን እንኳን ያላጠናቀቀ፣ ነገር ግን በሂሳብ ስሌትና በሰዎች ስነ ልቦና ላይ እጅግ የተራቀቀ ችሎታ የነበረው ሰው ነው። በ1970ዎቹ መጨረሻ ላይ በዎል ስትሪት የፋይናንስ ዓለም ውስጥ በድንገት ብቅ አለ። የሀብቱ ምንጭም መነሻው እስካሁን ድረስ ግልጽ ባልሆነ ጭጋግ የተሸፈነ ነው። ይሁን እንጂ የቪክቶሪያ ሴክሬት ባለቤት የነበረው የሌስሊ ዊክስነር የቢሊዮን ዶላር ሀብት እንዲያስተዳድር መሾሙ ለታላቁ ሀብትና ተጽዕኖ በር ከፋች ሆኗል። ኤፕስታይን በካሪቢያን ባህር ላይ ሊትል ሴንት ጀምስ የተባለች የግል ደሴት ነበረችው። ይህች ደሴት ለዓለም መሪዎችና ለታላላቅ ሰዎች የመዝናኛ ገነት ተደርጋ ትታይ ነበረ። እውነታው ግን እጅግ ዘግናኝ ነበረም። እስኪ ከመጋረጃዎች ጀርባ ያለውን እንግለጠው። ተጎጂዎቹ በድህነትና በችግር ውስጥ ያሉ ታዳጊ ሴቶችን የማሳጅ ስራ አለ በሚል ማታለያ ወደ የደሴቱ በማምጣት ለራሱና ለታላላቅ ጓደኞቹ የወሲብ ባሪያ በማድረግ የሺዎችን ህይወት መቀመቅ አውርዷል። ድሩ ኤፕስታይን ሰዎችን የሚይዝበት መንገድ ጥቁር ጥበብ ነበረ። ለታላላቅ ሰዎች ወጣት ልጃገረዶችን በማቅረብ ድርጊታቸውን በድብቅ ካሜራ ይቀዳ ነበረ። ይህም እነዚያን ሰዎች ለዘላለም የእርሱ ባሪያና ተገዥ እና መጠቀሚያ እንዲሆኑ ያደርጋቸዋል። የሀያላኑ ቅሌት ከቤተ መንግስት እስከ ቤተ ሙከራም። የኤፕስታይን ጥቁር ማስታወሻ ደብተር የዓለማችንን ቁንጮች ስም የያዘ መዝገብ ሆነም። ይህ ትራጀዲ የሆኑ ተዋናዮችስ እነማን ነበሩ? ፖለቲከኞች። ቢል ክሊንተን በግል አውሮፕላኑ ተጉዟል። ዶናልድ ትራምፕ በድግሶቹ ላይ በተደጋጋሚ ታይቷል። እንግሊዙ ልዑል አንድሬው ደግሞ በቤት ውስጥ ተገኝቷል። ሳይንቲስቶች ስቴፈን ሆኪንግ እና ቢል ጌትስ ሳይቀሩ በኤፕስታይን የገንዘብ ጉልበትና የሳይንስ ድጋፍ ስም በድር ውስጥ ገብተው ነበረም። መሪዎች የእስራኤል የቀድሞ ጠቅላይ ሚኒስትር ኤሁድ ባራክ ሳይቀሩ የኤፕስታይን የቅርብ ወዳጆች ነበሩ። ይህ መዝገብ ነው እንግዲህ የፕሮፌሰር ብርሃኑ ነጋን ስም ጭምር ያካተተው። ኤፕስታይን በምሁራን ዙሪያ የመታየት አባዜ ስለነበረው ከአካዳሚክ ሰዎች ጋር ያለውን ግንኙነት ለማስፋፋት በሚያደርገው ጥረት የብዙዎችን አድራሻ በደብተሩ ላይ አስፍሯል። ለአውሮፓውያኑ የዘመን ቀመር በ2019 የኤፕስታይን የካርድ ቤት ተናደም። በታዳጊው ዝውውርና በጾታ ጥቃት ተከሶ በቁጥጥር ስር ዋለም። በዓለም ዙሪያ ያሉ ሀያላን ምስጢራችን ይወጣ ይሆን በሚል ስጋት ተወጠሩ። ነሐሴ 10 ቀን 2019 ግን አስደንጋጭ ዜና ተሰማም። ጄፍሪ ኤፕስታይን በኒውዮርክ በሚገኝ ከፍተኛ ጥበቃ የሚደረግለት እስር ቤት ውስጥ ራሱን አጠፋ ተባለ። ሞቱ ግን እስከ ዛሬ ድረስ ብዙ ጥያቄዎችን የሚያስነሳ ሲሆን ሚስጥሩን ይዞ እንዲቀበር ተገደለ ወይስ በእውነት ራሱን አጠፋ የሚለው ክርክር የዘመናችን ትልቁ ሚስጥር ሆኖ ቀርቷል። ዛሬም ድረስ የኤፕስታይን ሰነዶች በየጊዜው ይፋ ሲሆኑ የብዙ ታዋቂ ሰዎች ስም እየጎደፈ ነው። ነገር ግን ከታዋቂዎቹ ሰዎች ቅሌት በላይ ትልቁና አስደንጋጩ ነገር ያለ አባትና እናት የቀሩ ታዳጊዎች፣ በገንዘብ ጉልበት ህይወታቸው የተቀጠቀጡ ልጃገረዶች እናም በስልጣን ሽፋን የተሸፈኑ ግፎች ናቸው። ጄፍሪ ኤፕስታይን በሀብትና በክብር መሃል ሆኖ የገነባው ዓለም በመጨረሻም በራሱ ላይ ተደርምሶ በውርደት ተደምድሟል። የእርሱ ታሪክ ሀብትና ስልጣን የሰው ልጅ ክብር ሊተኩ አይችሉም የሚል ታላቅ የሞራል ትምህርት ጥሎ አልፏል። በዚህ ታሪክ ውስጥ እጅግ ልብ የሚነካው የብዙዎችን ህይወት ያመሰቃቀለው ክፍል የተጎጂዎች ጩኸትና በህግ ፊት ያደረጉት ተጋድሎ ነው። የኤፕስታይንን ግዛት ያፈረሱት እነዚሁ ደካማ ተብለው የታሰቡ ነገር ግን የብረት ያህል የጠነከረ ድፍረት የነበራቸው ሴቶች ናቸው። ጄፍሪ ኤፕስታይን በገንዘብ የፍትህ ስርዓቱን መግዛት እንደሚችል ያምን ነበር። ለዓመታትም ተሳክቶለት ነበር። ነገር ግን እውነቱ በአንድ ወቅት መውጣቱ አልቀረም። የቨርጂኒያው ጄፍሪ ድፍረት ቨርጂኒያ የኤፕስታይን ድርጅት ካጋለጡ ሴቶች መካከል ቀዳሚዋ ናት። ገና በ17 ዓመቷ ነበረ በኤፕስታይን መረብ ውስጥ የወደቀችው። የምስክርነት ቃሏም እኔ ለነሱ ሰው አልነበርኩም፣ ልክ እንደ አንድ የቤት ዕቃ ወይም የሚለዋወጥ ቁስ ነበርኩ ስትል በቁጭት እና በእልህ ትናገራለች። ቨርጂኒያ በኤፕስታይን አማካኝነት ለብሪታንያው ልዑል አንድሬው ጭምር ተላልፋ መሰጠቷን በዝርዝር በመመስከር ዓለምን አስደምማለች። የምስክርነቷ ነው
የእንግሊዝ ንጉሳዊ ቤተሰብን ሳይቀር ያናወጠው ሌላው የጌስሊ ማክስዌል የጥፋት ድርሻ ነው። ከኤፕስታይን ጀርባ የነበረችውና ሴቶችን በማጥመድ ረገድ ዋናዋ ተዋናይ የነበረችው የብሪታንያዊው የሚዲያ ባለሀብት ሮበርት ማክስዌል ልጅ ጌስሊ ማክስዌል ነበረች። ኤፕስታይን በእስር ቤት ከሞተ በኋላ ፍትህ ህይወቷን ወደ ጌስሊ አዞረች። እንደ አውሮፓውያኑ የዘመን ቀመር በ2022 ፍርድ ቤቱ በሰዎች ዝውውርና በታዳጊዎች ላይ ለተፈጸመ ጥቃት መንገድ በመጥረግ ጥፋተኛ ነሽ አላት። ጥፋቷም ዛሬ ጌስሊን ማክስዌል በ20 ዓመት ጽኑ እስራት በመቀጣት በወህኒ ትገኛለች። የውሳኔ ለተጎጂዎች ትልቅ የድል ቀን ነበረም። የሰነዶቹ መጋለጥና የጥቁሩ መዝገብ ትርታ በቅርቡ እንደ አውሮፓውያኑ የዘመን ቀመር 2024 መጀመሪያ ፍርድ ቤቱ በሺዎች የሚቆጠሩ ሰነዶችን በይፋ ለህዝብ እንዲታዩ ወሰነ። እነዚህ ሰነዶች በኤፕስታይን ደሴት ላይ የነበሩ በአውሮፕላን የተጓዙና በማስታወሻ ደብተሩ ላይ የሰፈሩ ሰዎች ዝርዝር ይዘዋል። ምንም እንኳን እንደ ፕሮፌሰር ብርሃኑ ነጋ ያሉ ሰዎች ስም በአድራሻ መዝገብ ላይ ቢገኝም ፍርድ ቤቱ ትኩረት ያደረገው ቀጥተኛ ተሳትፎ በነበራቸው ነው። ሰነዶቹ እንደሚያሳዩት ኤፕስታይን ዝነኞችን የሚጠቀመው ለራሱ ጥበቃና ተቀባይነት ለማግኘት ነበረ። የኤፕስታይን ሰለባዎች የካሳ ፈንድ ከኤፕስታይን ሞት በኋላ የእርሱ ሀብት ተሸጦ ለተጎጂዎች ካሳ እንዲከፈል ተደርጓል። ከ100 በላይ ሴቶች ከፈንዱ ክፍያ አግኝተዋል። ሆኖም ብዙዎች እንደሚሉት ምንም ያህል ገንዘብ የተሰረቀውን ወጣትነታችንን፣ የተሰበረውን ማንነታችንን፣ የተንኮታኮተውን ሞራላችንን ሊመልሰው አይችልም ነው። የዚህን ታሪክ እጅግ ሚስጥራዊና ዘግናኝ ክፍል ያቺን ሊትል ሴንት ጄምስ የተባለችውን ደሴትና በውስጧ ስለነበረው እንቆቅልሽ አወቃቀር ደግሞ በጥቂቱ እንንገራችሁ። ይህ ክፍል ታሪኩን ከወንጀል ድርጊት ወደ አንድ አስፈሪ የፊልም ትዕይንት ያስጠጋዋል። ኤፕስታይን ይህችን ደሴት በ1998 ዓ.ም በ7.9 ሚሊዮን ዶላር ሲገዛት ዓላማው ራሱን የቻለ መንግስት መመስረት ነበረ። ደሴቷ ከውጭ ለሚያሰው ገነት ትመስላለች። በውስጧ ግን የሚከተሉት አስገራሚና አስፈሪ ነገሮች ነበሩባት። አንደኛ፣ ያ ሚስጥራዊው ሰማያዊ ቤተ መቅደስ ደብሉ ቴምፕል ያሉት በደሴቲቷ ጠርዝ ላይ የሚገኝ ሰማያዊና ነጭ ቀለም ያለው በላዩ ላይ የወርቅ ቀለም ያለው ጉልላት ዶም የደፋ ህንፃ ነበረ። የህንፃ የብዙዎች መነጋገሪያ ነበረ። አወቃቀሩ ህንፃው መስኮቶች የሉትም። በሩም በጣም ትልቅና በቁልፍ የታጠረ ነበረ። ሚስጥሩም ብዙዎች የጥንቆላ ወይም የጭልፊት አምልኮ የሚካሄድበት ቦታ ነው ቢሉም የምርመራ ባለሙያዎች ግን ህንፃው የድምፅ መከላከያ ሳውንድ ፕሩፍ የተገጠመለት በስር በኩል ወደ መሬት ውስጥ የሚወስዱ መተላለፊያዎች ያሉት የወንጀል ማዕከል ሊሆን እንደሚችል ይገምታሉ። ሁለተኛው የመሬት ውስጥ መተላለፊያዎች ናቸው። ተነልስ በደሴቲቱ ላይ የነበሩ ሰራተኞች እንደሚመሰክሩት በደሴቷ ስር የመሬት ውስጥ መተላለፊያዎች ነበሩ። እነዚህ መንገዶች ኤፕስታይንና እንግዶቹ ሳይታዩ ከአንዱ ህንፃ ወደ ሌላው ህንፃ እንዲዘዋወሩ ያስችላቸዋል። ይህ አወቃቀር ሚስጥራዊነትን ለመጠበቅና ለወንጀል ድርጊቶቹ ምቹ ሁኔታን ለመፍጠር የታቀደ ነበረ። ሶስተኛው የቴክኖሎጂ ቁጥጥር ነው። ደሴቷ በሙሉ እጅግ ዘመናዊ በሆኑ ካሜራዎችና የደህንነት መሳሪያዎች የተሞላች ነበረች። ኤፕስታይን እንግዶቹን የሚቆጣጠርበትና የሚያስፈራራበት ብላክሜል ምስል የሚቀረጸው በእነዚህ ካሜራዎች አማካኝነት ነበረ። ታዋቂ ሴቶች በደሴቲቷ ላይ ሲዝናኑ የሚያሳዩ ምስሎች ለእርሱ ትልቁ የመከላከያ ጋሻው ነበሩ። ኤፕስታይን እንደ ፕሮፌሰር ብርሃኑ ነጋ ያሉ ምሁራን አድራሻ መያዙ ወይም እንደ ቢል ጌትስ ያሉ ሰዎችን መቅረቡ ለሁለት ምክንያት ነበረ። አንደኛው ክብርን ለመግዛት ነው፣ ቫሊዴሽን። ወንጀለኝነቱን ለመሸፈን እኔ እኮ ከታላላቅ የዓለም ሊቃውንትና ፖለቲከኞች ጋር የምውል ሰው ነኝ የሚል ምስል ለዓለም ለማሳየት ነው። ሁለተኛው መረጃ ለመሰብሰብ ነው። በቅርቡ በወጡት ሰነዶች መሰረት ኤፕስታይን መረጃ ትልቁ የሀብት ምንጭ እንደሆነ ያምን ነበረ። የሰዎችን ድክመትና ሚስጥር ማወቅ ለንግድና ለፖለቲካ ተጽዕኖ መጠቀሚያ ያደርገው ነበረ። ዛሬ ያቺ ደሴት ባለቤቷ ሞቷል፣ ረዳቶቹ ታስረዋል፣ ንብረቶቿም ተሸጠዋል። ሊትል ሴንት ጄምስ አሁን የሰው ልጅ የክፋት ጥግ መታሰቢያ ሆና ቀርታለች። የጄፍሪ ኤፕስታይን ታሪክ በዚህ መልኩ አጠቃልነዋል። ይህ ታሪክ በዓለማችን ላይ ስላለው የስልጣንና የሞራል ትግል ትልቅ ትምህርት እየሰጠ ነው። ታሪኩን ይበልጥ ወደ ጥልቁና ወዳልተነኩ ሚስጥሮች እስኪ እንውሰደው። የጄፍሪ ኤፕስታይን ታሪክ ልክ እንደ ሽንኩርት ልጣጭ ነው። አንድ ገጹን ስትገልጡ ሌላው አዲስና ዘግናኝ እውነታዎች ይወጣሉ። በተለይ ደግሞ ትኩረትን የሳቡና እስካሁንም ድረስ በሚስጥር የተያዙ ነጥቦችን እንዘርዝርላችሁ። አንደኛው የሎሊታ ኤክስፕረስ ነው፣ የመንገደኞች መዝገብ። ኤፕስታይን የራሱ የግል ቦይንግ 727 አውሮፕላን ነበረው። የአውሮፕላን ሎሊታ ኤክስፕረስ የሚል ቅጽል ስም የተሰጠው ሲሆን በውስጡ የታዋቂ ሰዎች ጉዞ የሚመዘግብ ፍላይት ሎግ የበረራ መዝገብ ነበረው። ትልቁ ቅሌት ታዲያ በዚህ መዝገብ ላይ የብዙ ሀገራት መሪዎች፣ የሆሊውድ ኮከቦችና የቢሊዮነሮች ስም ሰፍሯል። ጥያቄው ብዙዎቹ አውሮፕላኑ ላይ ተሳፍረናል እንጂ ደሴቱ ላይ አልወረድንም ወይም ስራ ላይ ነበርን ይላሉ። ነገር ግን መዝገቡ የሚያሳየው ኤፕስታይን እንዴት ታዋቂ ሰዎችን ወደ ግል ደሴቱ በማመላለስ የራሱ የሚስጥር አጋር ያደርጋቸው እንደነበረ ነው።
የሳይንስ ሊቃውንትና የሰው ሰራሽ ዝርያ አባዜ ኤፕስታይን ከታዋቂው የፊዚክስ ሊቅ ስቴፈን ሆኪንግ እና ከሌሎች የዘረመል ጄኔቲክስ ሳይንቲስቶች ጋር የነበረው ግንኙነት የብዙዎችን ቀልብ ስቧል። ያልተሰማው ሚስተር ኤፕስታይን በኒው ሜክሲኮ በሚገኘው ትልቅ እርሻው ዞሮ ራንች ላይ የሰውን ዘር ለማሻሻል የሚል ብሪተኛ ዕቅድ ነበረው። የራሱን የዘር ፈሳሽ በመጠቀምና ምርጥ የተባሉ ሳይንቲስቶችን በመሰብሰብ ሱፐር የሰው ዝርያ የመፍጠር ህልም እንደነበረው በቅርቡ በወጡ ሪፖርቶች ተጋልጧል። የድርጊቱ ከወንጀለኛነቱ ባለፈ የአእምሮ በሽተኛ ወይም ራሱን እንደ አምላክ የሚቆጥር ሰው እንደነበረም ያሳያል። የሞሳድ እና የደህንነት ተቋም እጅ በጣም አነጋጋሪውና እስካሁን ያልተፈታው እንቆቅልሽ ኤፕስታይን ለማን የሚሰራው የሚለው ነው። የቀድሞ የእስራኤል ደህንነት ሰዎች እንደሚጠቁሙት ኤፕስታይን የዓለም መሪዎችን ድክመትና የቪዲዮ ሚስጥርን በመቅረጽ ለደህንነት ተቋማት መረጃ የሚያቀብል ደብል ኤጀንት ድርብ ሰላይ ሊሆን ይችላል የሚል ግምት አለም። የግምት የመጣው ኤፕስታይን ከእስራኤል የቀድሞ ጠቅላይ ሚኒስትር ኤሁድ ባራክ ጋር ከነበረው ጥልቅ ወዳጅነት ነው። የባንክ ባለሙያዎችና የገንዘብ ማጠቢያው ደግሞ ጂፒ ሞርጋን ነው። የኤፕስታይን ቅሌት በሰዎች ላይ ብቻ ሳይሆን በትላልቅ የፋይናንስ ተቋማት ላይም አርፏል። ጂፒ ሞርጋን ቼዝ የተባለው ግዙፍ ባንክ የኤፕስታይን አጠራጣሪ ገንዘብ ዝውውር እያወቀ ዝም በማለቱ በመቶ ሚሊዮኖች የሚቆጠር ዶላር ካሳ እንዲከፍል ተፈርዶበታል። ቅሌቱም ባንኩ ኤፕስታይን እንደ ቪአይፒ ደንበኛ ይዘው የነበረው እርሱ በሚያመጣቸው ታላላቅ ሀብታም ደንበኞች ምክንያት ነበረም። በእጅጉ በዚህ ሰነድ ላይ ትኩረትን የሳቡ ታላላቅ ሰዎች ቅሌትም አለ። ግለሰብ ልዑል አንድሪው ነው። የቅሌቱ አይነት ከታዳጊ ሴት ጋር በፎቶ መታየታቸውና ለዓመታት ክደው በመጨረሻም ሚሊዮን ፓውንድ ካሳ ከፍለው ከመከሰስ መገላገላቸው ነው። ሌላው ቢል ጌትስ ነው። ከኤፕስታይን ጋር በነበራቸው ግንኙነት ምክንያት ሚስቱ ሚሊንዳ ጌትስ ከዚህ በላይ አልችልም ብላ ለፍቺ መዳረጓ ነው። ሊዮን ብላክ የአፖሎ ግሎባል ባለቤት ለኤፕስታይን ከ150 ሚሊዮን ዶላር በላይ ለታክስ ምክር በሚል በመክፈሉ ከስልጣኑ እንዲለቅ መገደዱ ነው። ኤፕስታይን ከሞተ በኋላ በቤት ውስጥ የተገኙ በሺዎች የሚቆጠሩ ሰዓታት የቪዲዮ ቀረጻዎች ያስደረሱ ፌዴራል ፖሊሶች ኤፍቢአይ እነዚህ ቪዲዮዎች ተይዘዋል ተብሎ ቢታመንም እስካሁን ድረስ የትኛው ታዋቂ ሰው በቪዲዮ ላይ እንዳለ ይፋ አልተደረገም። ብዙዎች ዓለምን ለማረጋጋት ሲባል ሚስጥሩ ተደብቋል ብለው ያምናሉ። የታሪኩ ጥልቀት ይህን ይመስላል። አሁን ጉዳዩ ከግለሰብ ወንጀል አልፎ የዓለምን የፖለቲካና የኢኮኖሚ መዋቅር የናጠ ታሪካዊ ክስተት ሆኗል። ብዙ የምርመራ ጋዜጠኞችና የቀድሞ የደህንነት መኮንኖች ኤፕስታይንን እንደ ተራ ቢሊዮነር ሳይሆን እንደ ኦፕሬቲቭ ያዩታል። የሞሳድ ጥላ ይሉታል አንዳንዶቹ። ኤፕስታይን ከእስራኤል የቀድሞ የደህንነት ሚኒስትርና ጠቅላይ ሚኒስትር ኤሁድ ባራክ ጋር ያለው ግንኙነት እጅግ ጥልቅ ነበረ። ኤሁድ ባራክ በኤፕስታይን የኒውዮርክ መኖሪያ ቤት ሲገቡና ሲወጡ የሚያሳዩ ፎቶዎች በስፋት ወጥተዋል። አንዳንዶች ኤፕስታይን የዓለም ሀያላን ሰዎች ድክመት በመቅረጽ እስራኤል በእነዚህ ሰዎች ላይ ተጽዕኖ እንድታሳደር መረጃ የሚያቀብል ነበር ይላሉ። የአሜሪካ ሲአይኤ ተሳትፎ በቅርቡ ይፋ የሆኑ ሰነዶች እንደሚያሳዩት የአሁኑ የሲአይኤ ዳይሬክተር ዊሊያም በርነርስ ሳይቀሩ ኤፕስታይንን በ2014 አግኝተውት ነበረ። ምንም እንኳን ግንኙነታቸው ስለ ፋይናንስ ጉዳይ ነው ቢባልም የዓለማችን ትልቁ የስለላ ተቋም መሪ ከአንድ ወንጀለኛ ጋር መገናኘቱ ኤፕስታይን ለአሜሪካ ደህንነት መረጃ ሰብሳቢ ነበር ወይ የሚል ጥርጣሬ ጭሯል። ጥቅሙስ ምን ነበር? ኤፕስታይን በስለላ ድርጅቶች ጥበቃ ይደረግለት ስለነበረ ነው ለዓመታት ያለማንም ከልካይ ወንጀሉን የቀጠለው የሚሉ ወገኖችም አሉ። ይህ የመከላከያ ጋሻ ፕሮቴክሽን የተሰጠው የዓለም መሪዎች እንጭጭን ይዞ ስለነበረ ነው ይባላል። ኤፕስታይን በቤቶች ውስጥ እጅግ ዘመናዊ የሆኑ ድብቅ ካሜራዎችን በመጠቀም እያንዳንዱን እንቅስቃሴ ቀዳ እንደነበር ይታወቃል። የመኝታ ቤቱ ካሜራዎች የኤፕስታይን ሰለባ የነበሩ ሴቶች እንደመሰከሩት በየክፍሉ ውስጥ በዲጂታል ሰዓቶች፣ በጭስ መመርመሪያዎች እናም በግድግዳ ስዕሎች ውስጥ የተደበቁ ካሜራዎች ነበሩ። የቪዲዮቹ መጥፋት ደግሞ ኤፕስታይን በቁጥጥር ስር በዋለበት ወቅት ፖሊሶቹ በቤት ውስጥ በርካታ ሲዲዎችን፣ ሃርድ ድራይቮችና የቪዲዮ ካሴቶችን አግኝተዋል። ሆኖም ከነዚህ ቪዲዮዎች ውስጥ እስካሁን አንዱም ለሕዝብ ይፋ አልሆነም። ትልቁ ስጋትም በእነዚህ ቪዲዮዎች ላይ የአውሮፓ ነገስታት፣ የአሜሪካ ፕሬዝዳንቶችና የዓለም ቢሊዮነሮች እጅ ከፍንጅ ተይዘው ሊሆን ይችላል ተብሎም ይታመናል። ቪዲዮዎቹ ይፋ ቢሆኑ የዓለም ፖለቲካ ይናጋል የሚል ስጋት ስላለ በከፍተኛ ጥበቃ በኤፍቢአይ እጅ ተቆልፎባቸው ይገኛሉ። የፕሮፌሰር ብርሃኑ ነጋ ስም በማስታወሻ ደብተሩ ላይ መገኘቱም በዚህ ሰፊ የመረጃ አውታር ኔትወርኪንግ ውስጥ ካለ የመረጃ አሰባሰብ ዝርዝር ጋር ይያዛል። ኤፕስታይን ተጽዕኖ ሊፈጥርባቸው የሚችሉ ሰዎች ዝርዝር ይይዛል። ለስለላ ድርጅቶችም ይሁን ለራሱ ንግድ በዙሪያው ያሉ ሰዎች ሁሉ አድራሻ ማከማቸት የስራው አካል ነበረም። ጄፍሪ ኤፕስታይን ሚስጥሩን ይዞ ወደ መቃብር ወርዷል። ነገር ግን ያከማቻቸው ቪዲዮዎችና የነበሩት የስለላ ግንኙነቶችም ዛሬ ድረስ በስልጣን ላይ ያሉ ሰዎች በፍርሃት እንዲኖሩ እያደረጋቸው ነው።